አንቺ ካልሆነ ጠረግ ይበል። ሴት ልጅ ሁሌም ተፈላጊ ናት። ሴት ልጅ በየትኛውም እድሜ ላይ ብትሆን ምንም ቢሆን መልኳ ሴት ልጅ ሴት ናት፣ ሁሌም ተፈላጊ ናት። ራሷን እስከወደደች፣ ራሷን እስካከበረች፣ ራሷን እስከጠበቀች ድረስ። ገባችሁ? በራሳችሁ ተማመኑ። ወንድ ልጅ ደግሞ እንደዚህ የምትለማመጠው እሽሩሩ ገና ለገና ሊሄድብኝ ነው ብላ የምትልመጠመጠውን ሳይሆን ቆፍጠን ያለችዋን ነው። ከተመቸክ አብረከ ይኖር፣ ካልተመቸክ በሩ ግመል ያስገባል። ግመል መግባት ይችላል በዚህ በር። ቻው። ያው በሩ الباب يدخل الجمل ይላል አረብ። በሩ ግመል ያስገባል ይላል ማለት የፈለገ ይውጣ የፈለገ ይምጣ ማለት ነው። ካንቺ የሚጠበቀው ባልሽን ውደጂው፣ አክብሪው፣ ፍቅር ሰተሹ፣ ክብር ሰተሹ። ካልወደደለት ይመቸው፣ በሩ ክፍት ነው፣ ይሄድ፣ አለቀ። ምንድነው እንደዚህ ከስር ከስር እየሄዱ መለመን መለማመጥ፣ ካውን ሄደብኝ ብሎ መጨናነቅ ምናምን ምን ጉድ ነው? ያንን ታይማችሁ ባል እንዳይሄድ የምትሳቀቁበትን ታይም ሄዳችሁ ጸጉራችሁን ጥፍራችሁን አትሰሩበትም፣ ሴክሲ አትሆኑበትም። ጂም ሄዳችሁ ስፖርት ሰርታችሁ ራስሽን ከጠበቅሽ ቅርቅር ካልሽ ሁሌም ተፈላጊ ነሽ። ሁሌም ወንድ ልጅ ኋላ ሲከተልሽ ይኖራል። አንቺ ሁሌ ራስሽ የምትጠብቂ ራስሽ የምትወጂ ከሆነና ራስሽ ላይ የምትሰሪ ከሆነ ምንም ይሁን መልክሽ አይደለም አንቺን ተፈላጊ የሚያደርግሽ፣ በራስ መተማመንሽ ነው። በራስሽ ብቁ መሆንሽ ነው። ራስሽን ችለሽ መቆምሽ ነው። ማንም ላይ አለመጣበቅሽ ነው። ወንድ ልጅ ስትጣበቂበት አይወድም። ሀናዬ ይሄ ላንቺ ነው እህቴ። ወንድ ልጅ እንዲህ እሹሩሩ ስትይው ስትጣበቂበት ጭምልቅልቅልቅ ነው የሚለው። ቆፍጠን ስትይ ያለሱ መኖር እንደምትችይ ስታሳይው ነው የሚፈልግሽ እንጂ እንደዚህ ሹሩሩ ካሁን ሄደብኝ ነፍሰ ስጋሽ ሲጣበቅ